ሰበር ዜና ፒየሮ ሂንካፔ እና ማርቲን ዙቢሜንዲም ወደ ለንደን ተመልሰዋል በጉዳት ምክንያት ይላል። ክፉ ዜና መጥፎ ዜና ምናምን ነገር ከመሰለ ሰበር ዜናው ተሳስተሃል። ማን የአርቴታ ትክክለኛ ውሳኔ ከኖኒ ማዱዌኬ እና ከኤቨሬቺ ኤዜ ውጪ ሁሉም ተጫዋቾች ለሳውዛምፕተን ሬዲ ይሆናሉ ነው ማለት። ኤቨሬቺ ኤዜም ቀላል ነገር ነው ለማን ሲቲ ጨዋታ፣ ለቦርንማውዝ ምናልባት ለማን ሲቲ በእርግጠኝነት ይደርሳል እየተባለ ነው። ኖኒ ማዱዌኬ ደግሞ እሱም ለማን ሲቲ ሊደርስ ይችላል፣ ግን ካልደረሰና ሌላ 3 ጨዋታ ምናምን ካለፈው ማክስ ዳውመን እድል ይሰጣታል ማለት ነው። ተረዳኛ አይደል? የቡካዮ ሳካ ተቀያሪ ስለሆነ የምፈልገው ዳውማን ያችን ደቂቃዎች ጠቅ ታረጋቸዋለች። የተጎዳ ተጫዋች የለም። ገባለ ለኖኒ ማዱዌኬ ደግሞ ያዋላ አይደለ መሮጥ ምናምን ነገር ነው። ማርቲኔሊ ይሮጣል እኮ ምንድነው ማርቲኔሊ ለመሮጥ ማጣጥፍ ደግሞ ማክስ ዳውመን አለች። ተረዳኛ አይደል? ሳካ ራይስ ትክክለኛ ውሳኔ። አርቴታ ሰር አሌክስ እየሸተትሽ ነው አንቺ አራዲዬ ልጅ። አድክሞች እዛ የማን ዩናይትድ ሌጀንዶች እንዳይሉ ማለት ጋሪ ሌቭል እና ፊሊፕ ሌቭል ማይነጋገሩበት ናሽናል ቲም ገንብተው ማለት አድክሞች ከባርላ ሀገር የምትወድ ከሆነ ላምፓርድ፣ ጄራርድ፣ ፈርዲናንድ፣ ስኮልስ፣ ሩኒ ምናምን ሆነ ዱቄት አታመጣም ነበረ።